የሚክ 7 የስኳድ ሴሌክሽን ፕሮግራማችን ላይ እንገኛለን። የዴድላይን ሰዓታችን በደንብ ስለቀረበብን ብዙ ተጫዋቾችን ዛሬ ሰጀስት አናደርጋችሁ። ነገር ግን ለእናንተ የሚሆን አሪፍ ቲም ቤስት 11 ሰጀስት እናደርጋችኋለን ማለት ነው። በመጀመሪያ ወደ በረኞች አማራጮች እናልፋለን። በመጀመሪያ ኒክ ፖፕ ነው ያለው። ኒክ ፖፕ ጨዋታው ፊክስቸሩ ከኖቲንግሃም ፎረስት በሜዳቸው ነው የሚያደርጉት ኒውካስትሎች ማለት ነው። ነገር ግን ያው ኒውካስትል ዘንድሮ ጥሩ አቋም ላይ ነው ማለት አንችልም። ኖቲንግሃም ፎረስትም እንዳምነው ጥሩ አቋም ላይ ነው ማለት አንችልም። ሁለቱም ጥሩ አቋም ላይ በሌሉበት ጊዜ ነገር ግን ኒክ ፖፕ ከበረኞች አማራጮች በመጀመሪያ ላይ ሄዳችሁ በፋንታሲ ነጥብ ባስመዘገቡት ዘንድሮ በመጀመሪያና ፊት ላይ የምታገኙት ተጫዋቾች ነው ኒክ ፖፕ ማለት ነው። ኒክ ፖፕ ከኒክ ፖፕ የተሻለ ሪኮመንድ የምናደርጋቸው ተጫዋቾች ዴቪድ ራያ ነው። ራያ ግን እኛ ቤስት 11 የመረጥነው ቡድን ላይ ላለማካተት ሶስት ተጫዋቾች በተከላካይ ላይ፣ በመሃል ላይ፣ በ9 ቁጥር በፊት ለፊት አጥቂዎች ላይ የሶስት የአርሰናል ተጫዋቾችን ስለመረጥን አራተኛ ደግሞ በፋንታሲ ማስገባት ስለማይችል ጥሩ የዴቪድ ራያን ሰጀስሽን ከቨር አድርጎ በደንብ መምላት የሚችል ኖቲንግሃም ፎረስትን ጥሩ ጊዜ ላይ አለመገኘቱም ያው ኒውካስትል በነጥብ ደረጃ ጥሩ ባይሆንም በእንቅስቃሴ ደረጃ ሊቨርፑልን ሲገዳደር አርሰናልን ሲገዳደር አይተነዋል። ሊቨርፑል በመጨረሻ ደቂቃ ላይም አርሰናልን በመጨረሻ ደቂቃ ላይም ባገቡ ጎሎች ነው የተሸነፈው ማለት ነው። አሪፍ የሚባል ቫይቭ አለው ደግሞ ስታዲየማቸው አሪፍ የሚባል ቫይቭ ያለው ስታዲየም ነው። ጥሩ ሰሌክት የምታደርጉት ጥሩ መጫወት የሚችል ጥሩ ውጤት መሰብሰብ የሚችል ተጫዋች ነው እና በጣም ቤስት የሚባል ሪኮመንድ የምናደርጋችሁ ተጫዋች ነው። ሌላኛው ደግሞ ማርክ ሴኔሲ ነው። ማርክ ሴኔሲ ከፉላም ጋር ነው በሜዳቸው የሚያደርጉት። እንደ ሜዳቸው እንደማድረጋቸው መጠን ዘንድሮ በርንሞዝ የሚገኝበት አቋም ሴኔሲ ደግሞ አሪፍ የሚባል ብቃቱ ላይ ነው። እንደ ኒክ ፖፕ ሁሉ በዲፌንደርስ ቦታ ላይ መጀመሪያ ላይ የምታገኙት ተጫዋች ማርክ ሴኔሲ ነው ማለት ነው። አንደኛ ላይ ነው የሚገኘው እና ጥሩ ነገር ያደርጋል ማለት እንችላለን ማለት ነው። ጥሩ ሰጀስት የምናደርጋችሁ ተጫዋች ነው ማርክ ሴኔሲ ማለት ነው። ጉሂ ከኤቨርተን ጋር ነው ጨዋታቸው በአዌይ ነው ከሜዳ ውጭ የሚጫወቱት። ነገር ግን ጉሂ የዘንድሮ ብቃቱ በጣም የሚገርም ነው። ሊቨርፑል ለምን እየፈለገው እንደነበር በክረምቱ በጣም ማሳያ የሆነ አቋም ላይ የነበረው ጉሂ አሁን በጣም ጎሎችን ሲያስቆጥር እየተመለከትኩት ነበር። ጥሩ እኔ ሴንተራል ላይ የሚጫወቱ ተጫዋቾችን መሀል ላይ የሚጫወቱ የመሀል ተከላካዮችን የመምረጥ ብዙም ፍላጎት የለኝም። ፉልባኮች ብዙ ኤክስፔክቴሽን አሲስት ስላላቸው ወደፊት የመሄድ እድል በፉልባኮች ላይ ስለሆነ በጣም ሴንተራል ላይ በደንብ ካላመንኩኝ በደንብ ብዙ ሰጀስት የማድረግ ነገር የለኝም። ይሄ ከአናላይሲሱ አንጻር እንደነ ቨርጂል ቫን ዳይክ እንደነ ጋብሪኤል ማጋሊሽ ጥሩ የሚባል የጎል ማግባት ደግሞ ኤክስፔክት ያለው ተጫዋች ነውና በክሊንሺትም በጎልም ጥሩ ሊጠቅማቸው የሚችል ተጫዋች ነው ብለን እናምናለን። ሌላኛው ደግሞ ጋብሪኤል ነው። ጋብሪኤል ከዌስትሃም ጋር ነው ቤስት የሚባል ፊክስቸር ነው ማለት እንችላለን። ቤስት የሚባል ፊክስቸር ነው። እንደ ሊድሱ ጨዋታ የመሆን እድሉ በጣም ከፍተኛ ነው። ሊድስን 5-0 እንዳሸነፉ ታውቃላችሁ። 5-0 ያሸንፋል እያልኳችሁ ሳይሆን በደንብ ጥሩ የሚባል ነጥብ መያዣ ጨዋታቸው ስለሆነ በደንብ ኮርቶ ማሸነፍ የሚችሉበት ጨዋታ ነው። ዌስትሃም ዘንድሮ በጣም ባድ የሚባል ወቅት ላይ ነው የሚገኘው ለነሱ። በሜዳቸው ነው አርሰናል በሜዳቸው ነው የሚያደርጉት። በጣም ጥሩ ብዙ ሳላወራ ጋብሪኤልን እንደውም ከዚህ በፊት ከኒውካስትል ጋር ከባድ ጨዋታ ነው ብለን ራሱ መርጠነው ነበር። 13 ነጥብ ይመስለኛል የመጣው እና ጥሩ አሁንም ሰጀስት የምናደርጋችሁ ተጫዋች ነው ማለት ነው። ወደ መሀል እንሄዳለን። መሀል ላይ ሳካ ነው የመጀመሪያው ሰጀስት የምናደርጋችሁ። ሙሉ ያወራሁትን ለጋብሪኤል ለሳካም ይሰራል። ሳካ ግን ያው ዘንድሮ ቤስት የሚባል ጥሩ የሚባል የውድድር ዘመን እያሳለፈ ነው ለማለት ይቸግራል። በጉዳትም ያልተሰለፈባቸው ጨዋታዎች ነበሩ። አሁን ማዱኬ ስለተጎዳ ረዘም ያለ የጨዋታ ጊዜ ይኖረዋል። ከጉዳት መልስ ነው የሚያደርገው። ነገር ግን ያው ደግሞ ከዌስትሃም ጋር አሪፍ የሚባል ባክግራውንድ ሂስትሪ ያለው በጎል በማግባት ረገድ ቡካዮ ሳካ። ስለዚህ ሳካ ጥሩ የሚባል ሪኮመንድ እኛም ለቡድናችን የመረጥነው ተጫዋች ነው። ነገር ግን ኢዜንም መተካት ትችላላችሁ እናንተ። ኢዜንም በዚህ ቦታ ጥሩ ሰጀስት ማድረጋችሁ ተጫዋች ማን ነው? ኢዜ ነው። በጣም ኢዜ
ጥሩ የሚባል ሪትም ላይ እየገባ ይመስላል። በጣም በቅርብ ጨዋታዎች ጥሩ የሚባል ሪትም ላይ አሪፍ ጥሩ ጎል የማስቆጠሪያ እድል ጎል ስኮር የማድረጊያ እድል አለው ብዬ አምናለሁ። በዌስትሃም ጨዋታ ላይ ኢዜ ከሳካ ጋር አስተያየታችሁ ማስገባት ትችላላችሁ። ሌላኛው ሚንቴ ነው። ሚንቴ በጣም ጥሩ የሚባል አጀማመር ነው። ዘ ፈርስት ኢምፕሬሽን በጣም የሳበኝ ተጫዋች ነው። ሚንቴ ከወልቭስ ጋር ነው በአውቢ ያላቸው፣ ነገር ግን ጥሩ ሰርፕራይዚንግ ፖይንት የሚሰጥ ተጫዋች ይመስለኛል። በውድድር ዓመቱ አይ ቲንክ ባልሳሳት 2 አሲስት እና 1 ጎል ያደረገ ተጫዋች ነው። ጥሩ የሚባል ሲዝን እያሳለፈ እንደዚህ ሲዝን ለማለት ቢቸግረኝ ጥሩ የሚባል ባልልም ግን ጥሩ ነው። ፈርስት ኢምፕሬሽኑ በጣም የሳበኝ ተጫዋች ነው እና በደንብ ይሰራል ብለን የምናስበው ተጫዋች ነው። ሌላኛው ደግሞ ኢስማኤል አሳር ነው። ኢስማኤል አሳር ከኤቨርተን ጋር ነው ያላቸው ጨዋታ ከኤቨርተን ጋር እንዳላቸው ጨዋታ ኢስማኤል አሳርን እንዴት መመልከት ትችላላችሁ? ከባድ ጨዋታ ላይ ራሱ በጣም ስኮር ማድረግ የሚችሉ ተጫዋቾች እንዳሉ ማሳያ ነው። ባለፈው ሊቨርፑል እና የክሪስታል ፓላስ ጨዋታ ያው በፊክስቸር ከሆነ ከሄድን ሊቨርፑል ጨዋታ ላይ ሳርን መግዛት ጥሩ አይደለም የሚሆነው፣ ነገር ግን ስኮር አድርጎ ነበር። አሁን የክሪስታል ፓላስ የጎል ማግባት ጫና ያለው በሁለት ተጫዋቾች ላይ ነው። የመጀመሪያ ላይ ክሪስታል ፓላስ ጎል እየመራ ከሆነ ጎሉን የምትጠብቁት ከማቴታ ወይም ከሳር ነው። ሌላ ጊዜ ኢዜ ሳይለቅ በፊት ኢዜን ነበር የምትሉት 3 ተጫዋቾችን ማለት። አሁን ግን 2 ተጫዋቾች ላይ ነው ያሉት እና ሞር የማግባት እድል ጎል ካገቡ ይሄ ተጫዋች ስላለው እንደዚህ ብላችሁም ሌላ ጊዜ ለፋንታሲ ስኳዳችሁን ሰሌክት ስታደርጉ ማል ላይ ጎል የማግባት እድል እንዳለው አያያችሁ ብገዙ አሪፍ ነው። ኢስማኤል አሳር ቤስት የሚባል ሰጀስት የምናደርጋችሁ ተጫዋች ነው። ሌላኛው ደግሞ ሴሜኒዮ ነው። ሴሜኒዮ ዘንድሮ በጣም አስገራሚ የፋንታሲ ፕሪሚየር ሊግ ጊዜን እያሳለፈ የሚገኝ ተጫዋች ነው። በጣም ቫልዩአቸው ከጨመሩ ፋንታሲ ላይ ቫልዩአቸው ከጨመሩ ተጫዋቾች መካከል አንዱ ነው። አይ ቲንክ 7 ሚሊዮን ነው የነበረው መጀመሪያ ላይ፣ አሁን እስከ 7.8 አካባቢ ደርሷል። በጣም በስፒድ እየጨመረ ያለ ተጫዋች ነው። ከመጀመሪያ ጌሚንግ አንስቶ እስካሁን የብዙ ቲሞች ውስጥ የቀጠለ ተጫዋች እሱ ነው ብለን ስታት አይተናል ማለት ነው። አሪፍ የሚባል ቀጣይም ኤክስቴንድ አድርጎ መቀጠል የሚችል በእናንተ ቡድን ውስጥ ብለን እናምናለን። ለቀጣይም ሳምንቶች እያስተያያችሁ መግዛት ስላለባችሁ ሴሜኒዮ አሪፍ የሚባል ሰጀስት የምናደርጋችሁ ተጫዋች ነው። ሌላኛው ኦሊ ዋትኪንስ ነው። የፊት ለፊት 9 ቁጥር አጥቂዎች ጋር ስንመጣ ኦሊ ዋትኪንስ ነው። ኦሊ ዋትኪንስ ዘንድሮ በጣም ቤስት የሚባል የውድድር ዘመን እያሳለፈ አይደለም። በጣም ለሱ የጠፋበት ጊዜ ላይ ነው አሁን የሚገኘው ብዬ ማምነው። ዋትኪንስ ጥሩ አይደለም። 1 ጎል ነው ያስቆጠረው። ለነገሩ አስቶን ቪላም ጥሩ የሆነበት ጊዜ ላይ አይደለም የሚገኙት፣ ነገር ግን ተርኒንግ ፖይንት በጣም ጥሩ የሚሆንላቸው ጨዋታ ነው ብዬ አምናለሁ። ከበርንሌ ጋር ፊክስቸሩ ጥሩ የሚባል ፊክስቸር ነው። ያው በጣም የፕሪሚየር ሊግ ቡድኖችን እንዲህ በፊክስቸር አንጻር በጣም ካልተማመናችሁ ቤስት ብላችሁ መወሰን የምችሉት ጨዋታ የለም። ሁሉም ጠንክሮ የሚገኝበት ሰዓት ላይ ስለሆነ ብዙ መተማመን ይከብዳል። ነገር ግን ኦሊ ዋትኪንስ ጎሎችን ሊያስቆጥር ስኮር ማድረጊያ ብዙ እድል ያለው በበርንሌ ላይ ነው እና በርንሌ ላይ ጥሩ የሚሰራ የሚመስል ስታት ነው ያለው። ኦሊ ዋትኪንስ አሪፍ ግዢ ነው ብዬ አምናለሁ። በዚህ ሳምንት ብትሞክሩት በጣም አሪፍ የሚባል ግዢ ነው። ሌላኛው ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ ጥሩ የሚባል አጀማመር ነው። ዘ ፈርስት ኢምፕሬሽን በጣም ቤስት የሚባል ብዬ ነው የምገልጸው። እንደ ኢንፑቱ አንጻር እንደ ኢንፑቱ አርሰናል ጋር እንደሚሰጡት አሁን ሃላንድ እንደሚያገኘው ሃላንድ አሁንም ጥሩ የሚባል ኢንፑት እያገኘ ነው ብዬ ባላምንም፣ ግን ከሃላንድ ባነሰ መንገድ ነው እስካሁን እያገኘ ያለው ብዬ ማምነው ቪክተር ዮኬሬሽ እና አጫዋቱ ለሱ ባልተስማማበት ጊዜ ነገር ግን 3 ጎሎችን አስቆጥሯልና አሪፍ የሚባል በሳምንቱ አጋማሽ ከኦሎምፒያኮስ ጋር ባረጉ ጨዋታ ላይ ጥሩ የሚባል እንቅስቃሴን እያየሁበት ነበር። ዮኬሬሽ ከዌስትሃም ጋር እንደመሆኑ መጠን ከሊድስ ጋር ነው 2 ጎሎች በአንድ ጨዋታ ላይ ያስቆጠረው። እንደዚህ አይነት ጨዋታ ይደገማል ብለን እናምናለን። ዌስትሃም አሁን ካለበት አቋም 5-0 ባይሆንም ውጤቱ በደንብ አሳምኖ የማሸነፍ እድል ስላለው ዮኬሬሽ የማግባት እድል በደንብ አለው። ጥሩ ፖይንትን የሚያስመዘግብ ይመስለናል። አብሯችሁ ለብዙ ጊዜ
በጣም ፋንታሲን ተከታትሎ የሚጫወቱ ተጫዋቾች ምናምን ለብዙ ለግሩፕ ለሆነ ነገር በአላማ ሰሌክት የሚያደርጉ ተጫዋቾች ናቸው ፋንታሲ ላይ እና እንደዚህ አይነት ደግሞ ኤክሳይትድ የሆነ ዩኒክ የሚሆኑ ተጫዋቾች ያስፈልጋቸዋል። ቡድኖች ብዙ አብሯቸው የሚጫወቶችን የሚፎካከሯቸውን በልጦ ለመውጣትና የገሬሽ ብዙ እየተገዛ ያለ ተጫዋች አይመስለኝም። ስለዚህ አሪፍ የሚባል ጊዜን ማሳለፍ ይችላል በዛ ጨዋታ ላይ ብዬ አምናለሁ። ብዙ መስራት የሚችል ተጫዋች ነው በዛ ጨዋታ ላይ። ሃላንድ ነው ሌላ ደግሞ የቀረን የመጨረሻ ተጫዋቻችን ሃላንድ ነው። ሃላንድ በሳምንቱ አጋማሽ ከሞናኮ ጋር 2-2 በተለያዩበት ጨዋታ 2 ጎሎችን ማስቆጠር ችሏል። በጣም ጥሩ ጎል የማግባት የዛ ቴምፖ ላይ እየተመለሰ ነው ብዬ አምናለሁ። ያ ሪትሙ እያገኘ የሚሄድ ተጫዋች ነው ብዬ አምናለሁ። ከዚህ በኋላም በደንብ የበፊቱ አይነት ባለፈው አመት እንደወረደበት አመት አይሆንም። ከብሬንፎርድ ጋር ደግሞ በደንብ ጎሎችን ማስቆጠር እድል አለው። በዚህ ሳምንትም ካፒቴናችን ኤርሊንግ ብሮት ሃላንድ ነው። በፋንታሲ ዩሲኤል የባለፈው ቪዲዮዎችን ገብታችሁ ማየት ትችላላችሁ። እዛ ላይም ነበረ። የዛሬ ሳምንትም ካፒቴናችን እሱ ነበር። በካፒቴናችን ጥሩ ነበር። ባለፈው ዩሲኤል ፋንታሲ ላይም ቲም ውስጥ አባል ነበር። እዚህ ላይ ደግሞ ለፕሪሚየር ሊግ ጥሩ የሚባል ቤስት ካፒቴን ሳይኒንግ ነው ብለን እናምናለን እና ይሄንን ይመስላል። ቤንቾቹ ላይ ያሉትን ተጫዋቾች ተመልከቷቸው። ቤንቾቹ ላይ ብዙም ትኩረት አላደርግም። አሪፍ የሆነ ውጤት እንደምታገኙ አምናለሁ። ሰላም ሁኑ።